ግጥምን በትረካ ከሌዊ አዲስ ዓለም። እሁድን ለልጆች ከሌዊ አዲስ ዓለም። በዛሬው ፕሮግራማችን አዳዲስ ፕሮግራሞችን ወደ እናንተ እናደርሳለን ባልነው መሰረት እሁድን ለሕፃናት የሚል አዲስ መሰናዶ ይዘንላችሁ ቀርበናል። ዛሬ አዲስ መሰናዶ የሚሆነው ብስኩቱ የተሰኘ አጭር ልቦለድ ድርሰት ከሌዊ አዲስ ዓለም ነው። ብስኩቱ የተሰኘውን ትረካ በመስራት እኔ ሌዊ አዲስ ዓለምና ባልደረባዬ ደግሞ ቤዛዊት ለማ ግጥምን በትረካ የሚለውን ፕሮግራም እስከዛሬ ድረስ ስንመራላችሁ ቆይተናል። በአሁኑ በአዲስ ፕሮግራማችን ደግሞ እኔ ሌዊ አዲስ ዓለምና ሊሉያም ቢኒያም ያዘጋጀነውን አጭር ልቦለድ ይዘንላችሁ ወደ እናንተ እንመጣለን። ዘወትር እሁድን ለልጆች የሚለው ፕሮግራም ከጠዋቱ 3 ሰዓት እስከ 4 ሰዓት ድረስ በግጥምን በትረካ ዩቲዩብ ቻናል ላይ ይለቀቃል። ተከታተሉን። ብስኩቱ ከሌዊ አዲስ ዓለም እና ከሉሊያን ቢኒያም። ከዕለታት በአንድ ቀን አንድ ከተማ ውስጥ የሚኖር ብስኩት የሚባል አንድ ታዳጊ ልጅ ይኖር ነበር። የከተማውም ስም ጣፋጭ መንደር ይባላል። ይህም ብስኩት የሚባል ልጅ ወደ ትምህርት ቤት በሚያቀናበት ወቅት ወፎች ይንጫጩ ነበር። ሰማይ ላይ ወፎች ይንጫጫሉ፣ ዛፎች ይወዛወዛሉ። ሁሉም ነገር ብስኩት ወደ ጓደኞቹ ጋር ለመሄድ በማለዳ ተነስቶ እንደ ፀሐይ ፈክቶ ይሄዳል። ብስኩቱ ይቀጥላል። ብስኩት ጓደኞቹ ጋር ይደርሳል። በመቀጠልም ጓደኞቹ ጋር ንግግር ያደርጋል። ብስኩቱ ይጀምራል። ብስኩትም ቀጠለ። ደህና አደራችሁ? ሴቲቷ ከረሜላ ቀጠለች። እንዴት አደርክ ብስኩት? ደህና ነኝ እግዚአብሔር ይመስገን። እኔ የምለው ብስኩት ትምህርት ቤት የተሰጠንን የቤት ስራ ሰርተሃል እንዴ? ባክሽ ሰፈራችን እኮ አካባቢያችን ውሃ እየጠፋች ተቸግረናል። ለዚህም መምህራችንን ለመጠየቅ ወስኛለሁ። አማርኛ መምህራችን ለዚህ መፍትሄ የምታመጣልን አይመስልሽም? እና መፍትሄ የለውም?
እሱማ አለው፣ ግን የአካባቢው ህብረተሰብ መፍትሄ ለመፈለግ እየተሯሯጠ ነው። እኔም አሁን ከውሃ ብክለት ጋር የተያያዘ ጤና ጥበቃዎች የሚል አዲስ መጽሔት እያዘጋጀው ነው። ኦ በጣም ደስ ይላል። እቤት ስገባ ራሱ ለአማርኛ አስተማሪ ስለዚህ ጉዳይ ማማከር ፈልጌ ነበር። በዚህ አጋጣሚም ሪፖርቱን ለመጻፍ ተገደድኩ። ከዛ ቸኮሌት ቀጠለች። ብስኩት ግን ዛሬ ለመምህራችን ጥሩ ጥያቄ እንደምንወስድላት ተስፋ አደርጋለሁ። ልክ ነች ቸኮሌት። ዛሬ በጣም መምህራችን ጥሩ ጥያቄ ይዘንላት ስንመጣ እሷም ደግሞ በምላሹ ጥሩ ነገር ይዘልን እንደምትመጣ አልጠራጠርም። አሁን ወደ ትምህርት ቤት ጉዞ። ቸኮሌትና ብስኩት ቶሎ ቶሎ በሉ፣ ትምህርት ቤት እኮ ረፍዷል። እሺ ቶሎ እንራመዳለን። ስለዚህ እንደዚህ የተባባሉ እየተወያዩ ወደ ትምህርት ቤት ግቢያቸው ውስጥ እየደረሱ እየተቃረቡ መጡ። ከዛ የመምህራቸውን መልስ ለመጠባበቅ ሁሉም የትምህርት መማሪያ ክፍላቸው ውስጥ ገብተው ወንበር ላይ ተቀምጠው ጥቁሩን ሰሌዳ እየተመለከቱ እያለ ወንበሯ ላይ የተቀመጠችው ከረሜላ መምህሯን በመጠባበቅ ላይ እንዳለች መምህሯ ስትገባ ብስኩቱ ክፍል 1 ይቀጥላል። ክቡራን አድማጮቻችን እሁድን ለልጆች የተሰኘው ፕሮግራማችን በዚሁ አበቃ። በሚቀጥለው እሁድን ለልጆች የተሰኘው ፕሮግራማችን ለአሁኑ በዚሁ ዘጋን። በክፍል 2 ስንመለስ እሁድን ለልጆች በአሪፍ ሁኔታ ለየት ባለ መልኩ ለየት ባለ መሰናዶ እንቀርባለን። አብረናችሁ የነበርነው አዘጋጁ እኔ ሌዊ አዲስ አለምና ባልደረባዊ ቤዛዊት ለማና በጣም ደግሞ መወዳት ውድ እህቴ ሊሊያን ቢኒያም ነበርን። ቸር ሰንብቱ። በሚቀጥለው ልጆችን በእሁድ ይቀጥላል።